የኒውክሌር ቦምብ ተሸክማ የነበረችው በሁለተኛው የዓለም ጦርነት የተሳተፈች ታሪካዊ መርከብ ነች። ይቺ መርከብ ሂሮሺማና ናጋሳኪ ላይ የተጣለውን የኒውክሌር ቦምብ ይዛ ጉዞዋን ቀጥላ አሁን መጨረሻ ላይ እንግዲህ ለሙዚየም አገልግሎት እየዋለች ነው ያለችው። በአሜሪካን የሚሊተሪ ሳይንስ አገልግሎት ከሰጡ አንዳንድና ቴክኖሎጂያቸው ደግሞ ከየት ወዴት እንደመጣ የሚያሳይ ትልቅ ሙዚየም ነው። ከጀርባ የምታዩት የአሜሪካን የሚሊተሪ ሳይንስ ቴክኖሎጂ ከ1941 እስከ 1970ዎቹ ተዋጊ ጀቶቻቸው፣ ሄሊኮፕተሮቻቸው፣ ሚጎቻቸውን እንዴት አድርገው እንዳዘመኑ ሂደቱን ነው የሚያሳየው። ይህን ሳይ ሀገሬ ትዝ ትለኛለች። እንግዲህ በቀጋ በወንጭፍ እና በግና በክትክታ በሽልምልማህ ሲመክት ሲታገል የሚኖር ጀግና ማህበረሰብ ቢኖርም ዘመንን መምሰል ግን ግድ ይላል። ይህን ባለመምሰል ዛሬም በተውሶ ድሮን ነው እርስ በርሳችን ህዝባችን ጋር የምንጨፋጨፈው። ያን ማሰብ ያማል። ይህን ማየት ደግሞ እንዴት ያስደስታልኝ። ከሚሊተሪ ሳይንሳቸው ጎን በጎን ደግሞ የኤሮስፔስ ሳይንሳቸውን እጅግ በጣም በሚገርም ሁኔታ አዘምነውታል። አሁን ላይ የደረሱበትን ማየት ባይቻልም ይህኛው ሩብ የአፖሎ 11ን እንዴት አድርገው እንደሰሯት ከየት ወዴት የሚለውን የሚያሳዩበት ክፍል ነው። በጣም ደስ የሚል ሙዚየም ነው። ብዙ ጊዜ የሆነ ቦታ ስትሄዱ ሙዚየም ብትጎበኙ ደስ ይለኛል። ይህንን እንግዲህ ስለ ጨረቃ ማረፍን የሰው ልጅ አእምሮውን ተጠቅሞ እንዴት እንደሰሩት የሚያሳይ ነው። የሳይንቲስቶቹ ልብስ፣ ማዕረግ፣ ሰርቲፊኬት፣ የተጠቀሟቸው መነጽሮች፣ በሰዓቱ የተገለገሉበት ኢንስትሩመንቶች በሙሉ እዚህ ጋር አሉ። እነሱን የሚያሳይ ነው። እዚህ ጋር ያለው የመኮራኩሯም ስፔር ፓርቶች ምን ይመስል እንደነበረ የሚያሳይ ሞዴል ነው። እንግዲህ ላውንች የተደረገው ሮኬት እንዴት እንደሄደ ምን ፓርት እንዳለው የሚያሳይ ነው። ይህንን ሳስብ እነ ሄኖክ የቀደሙት አባቶቻችን ስለ ፕላኔቶች የገለጹበት አሁን ላይ ቴክኖሎጂውን ተጠቅመን የደረስንበት ሁኔታ እንኳን ያለምንም መሳሳት ምናልባችም ቴክኖሎጂ ነው እንጂ ያልደረሰበት ይሄኛ አባቶች በብራና የከተቡልን አንድም ስህተት የለውም። ይህንን ግን በምን አይነት መውረድ ተሽከርክረን ከዛ መቅደምት የነበርን ሰዎች ወደኋላ መራመድ እንደቻልን ባይገባኝም የሚያሳዝነው አሁን ካለንበት ለመውጣት አለመሞከራችን እና እንደዚህ አይነት እውቀትን መሻት ውስጥ አለመግባታችን ትንሽ ያሳዝናል። ይህንን አፖሎ 11 እዚህ ጋር በደንብ ዲስክራይብ አድርገው ባጭሩ አስቀምጧታል። በጣም ኢንስፓየር የሚያደርግ ፓርት ነው ያለው። ይህ ሙዚየም እንግዲህ ለብዙ አገልግሎት እየዋለ ነው። በአሁኑ ሰዓት እንግዲህ የአሜሪካን ኤምፓየር አስጠብቆ ለሌላ የገቢ ምንጭ ነው። ፓሲፊክ ውቅያኖስን አካሉ ተቀምጦ ገቢ ያሰባስባል፣ ትውልድ ይማርበታል፣ አዳዲስ ጄኔሬሽን ደግሞ ሌላ ይሰንቃል ማለት ነው።